ደህና ናችሁ ወይ? ሰላም ናችሁ የኔ ውድ ቤተሰቦች? ዛሬ አዲስ ቪዲዮ መጥቻለሁ። ዛሬ የመጣው ቤት ውስጥ ሳሙና አሰራር ነው ማለት ነው። የሰራው ሳሙና ምን ጨመርኩት፣ ምን ሰራሁት፣ ገብታችሁ ቪዲዮ አይታችሁ የራሳችሁ ትሰራላችሁ ማለት ነው። አሁን እዚህ ጋር ምን አይነት አረፋ አለ እጄ ታጥቤ አሳያለሁ ማለት ነው። ከዛ በተለይ በእጅሽ ጥሩ ነው፣ በፊትሽ መታጠብ ጥሩ ነው። ብዙ ገንዘብ ገዝታችሁ ማውጣት ይቅር ብል አሁን የቤት ውስጥ ሳሙና ከሰራችሁ ኢትዮጵያ ከሆናችሁ በቃ ብዙ አሁን ኢትዮጵያ ላይ ሳሙና በጣም ውድ ነው ብሏል። እዚህ ጋር ሰርታችሁ ሞክሩና አገር ገብታችሁ ሳሙና ሰርተን ብዙ ነገር ሰርተን እግዚአብሔር ይመስገን። ዋናው ሰው ልጅ ሞያ ካለ ሁሉ ነገር ቀላል ነው ማለት ነው። ዛሬ የሰራው ሳሙና አያችሁ ምን አይነት አረፋ ነው የሚወጣው። በቃ በጣም እኔ ደስ ብሎኛል ራሱን ዛሬ። እኔ ግን ራሴ ሁለተኛ ጊዜ ነው ይሄ። አንድ ጊዜ እሞክራለሁ ብዬ ቪዲዮ ሳሙና ሰርቼ ነበርና ምርጥ ሳሙና ወጣ። ሁለት ብቻ ሰራውና እስከ ወሩ ጠቀምኩት ማለት ነው። አሁን ግን የትላንቱ ሰርቼ ያየው ውጤቱ አይቻለሁ። ፊቱ በጣም ነው የሚያጸዳው፣ እጄ በጣም ነው የሚያጸዳው። አሁን ውጤቱ አይቼ 4 ሳሙና ሰራሁት። ከዛ ለምንድን ነው ቤተሰቦቹ አላሳየም ብዬ ነው መጣሁት። እውነት ትጠቅማላችሁ። ከዛ ላይ በጣም በቃ ያው ቤት ውስጥ ላይ ኢትዮጵያ ካላችሁ ራሱ በጣም ያው ኢትዮጵያ ላይ እርድ አለ። እኔ የጨመርኩ እርድና የብርቱካን ልላጭ ማለት ነው። ብዙ አይደለም። ሳሙና የራሱ ሳሙና ብዙ ሳሙና ያው የተኛው ሳሙና ይሄ የሞር ሳሙና ሚሆን የተኛው ሳሙና ሚሆን ቤት ውስጥ ካለ ሳሙና ፍቅፍቅ ታረጋችሁ ትጨምራላችሁ አብሮ ማለት ነው። ከዛ ብዙ ሳሙና ይወጣል። ያውላችሁ ውሃ ውስጥ ከገባው ራሱ ምንም አይሆንም። እንደዚህ ከሰራችሁ ቤት ውስጥ ሳሙና አለ ማለት ነው። ኢትዮጵያ ላይ ብዙ ገንዘብ እያወጣችሁ ጋይ ሳይሆን እንደዚህ ያውላችሁ የወጣው አረፋ አያችሁ። ሳይኑ ትልቅ የሆነው አላሳየም፣ ግን በጣም አረፋ አለ። ልብስ መታጠብ ትችላላችሁ። ልብሱ ሳይሆን ብዙ ልብስ ሳይሆን ሻርቦቹ እኔ ያው አለ አይደለም ትንሽ ልብሶቹ ጡት ማጃ ምናምን እንደዚህ ቀላል ቤት ውስጥ ታጥባላችሁ ማለት ነው። እስከ መጨረሻ ድረስ ቪዲዮ አይታችሁ ትጠቅማላችሁ። የሰራው ሳሙና ይሄ ነው ማለት ነው። ምንም ጉዳት የለም። ቤት ውስጥ የጥሩ ሳሙና ምንም አልጨመረም። ያሰራር ነው ማለት ነው። ስለዚህ ይኸውላችሁ እቺ እቃ ላይ ሰራውና ቀድሜ ሰርቼ የሞቀ ሰዓት ላይ ፍሪጅ ውስጥ ያስቀመጥኩ ማለት ነው። ከዛ ፍሪጅ ውስጥ አወጣውና ትንሽ 10 ደቂቃ ምናምን በረዶ አወጣው ማለት ነው። ከዛ ይሄ አሁን ገና ነው ራሱ ነገ ማለት ነው። ነገ በጣም በቃ ደረቅ ሳሙና በ3 ቀን ነው በኋላ ደረቅ ሳሙና ነው የሚሆነው። እዛ ሰዓት ላይ ታጥቤ ራሱን አሳያለሁ ማለት ነው። ቤት ውስጥ እንደዚህ ቀላል ሳሙና ምንም አልጨመረም፣ ይቅርታ ትሰራላችሁ ማለት ነው። እዚህ ጋር ምንድነው ይኸውላችሁ ብርቱካን ላጭና 2 ማንኪያ ታልባ ማለት ነው። ታውቃላችሁ ታልባ ምን አይነት ፀጉር ይጠቅማል፣ ምን አይነት ፊት ያጸዳል፣ ምን አይነት እየጠጣችሁ ራሱን ብዙ ነገር ነው ታልባ የሚሰራው ታውቃላችሁ። ዛሬ እንደዚህ እኔ ካሮት ሳሙና ሰርቼ ጠቅሜ ነበረ። በጣም ነው ለውጥ ያገኘሁትና ዛሬ እንደዚህ ታልባ ሳሙና ሰርቻለሁ ማለት ነው። እዚህ ጋር ይኸውላችሁ የፈቀፍኩ ሳሙና ዶፍ ነው። ከዛ እዚህ ጋር መስፈያ ያርኩና ከዛ እጣላለን ማለት ነው። ግን መጨረሻ ላይ የኛው ሊጣጡና የታልባ መጣል ያለባችሁ ፀጉር መቀባት ትችላላችሁ። ትፈጫላችሁና ከዛ ዘይቶን ካለ የፈለጋችሁ ቅባት ምናምን ካለ ጨመራችሁ ትቀባላችሁ። አትጣሉ። አሁን ያውላችሁ እንደዚህ ሆኖ ታልባ ውስጥ ገብቷል። ችግር የለም። ይሄ እንደዚህ በእሳት ላይ ያርኩ በኋላ ቢጫ ይሆናል ማለት ነው፣ ሳሙና ማለት ነው። አሁን እዚህ ጋር በውሃ ላይ
መጥበሻ ላይ በውሃ ላይ ጥሌ እንደዚህ ቪዲዮ ላይ ነው እንደዚህ የሚሆነው እንጂ እንደዚህ የመተው ቢጫ ነው የሚሆነው። መጨረሻ ላይ ታያላችሁ ማለት ነው። የኔ ጋር በደንብ እውነት ቪዲዮ አይታችሁ ትጠቅማላችሁ። ልጆቹ ከሆነ የራሳችሁ ብዙ ገንዘብ ገዝታችሁ ማውጣት ይቀርና አንድ ጊዜ እንደዚህ ቤት ውስጥ ብርቱካኑ ማንም ሰው ይበላው ይገዛል አይደለም፣ ግን ብርቱካን ምላጭ መጣል ያለብን ብዙ ጥቅም አለ። ካፈጫችሁ ካደረቃችሁ ፊቱ መቅባት ይችላለን። በጣም ጥሩ ነገር ነው የሚሰራው ማለት ነው። አሁን እዚህ ጋር በደንብ ነው የምመታው። ከዛ አሁን ቪዲዮ ይበዛል። ከዛ መጨረሻ ላይ ቢጫ ነው የሚሆነው ማለት ነው። ቀስ ብሎ እንደዚህ ይቆያል ማለት ነው። ከቆየ በኋላ ቢጫ ነው የሚወጣው። መጨረሻ ላይ እስከ መጨረሻ ድረስ ቪዲዮ አይታችሁ ይጠቅማል ማለት ነው። አሁን ሳሙና ገና ነው አልቀልጥም፣ ይቀልጣል። ሳሙና ከቀለጠ በኋላ በቃ የብርቱካን ልላጭ አይደለም ቢጫ ይሆናል ማለት ነው። በጣም ምርጥ ሳሙና ነው የሚወጣው። ቤት ውስጥ ሞክሩ። አሁን እዚህ ጋር ያያችሁ ሁለት ብርቱካን ነው ላጭኩት። እቺ ብርቱካኑ አልጠቀምኩ እኔ ብርቱካን ማሳየት ነው እንጂ እኔ ሁለት ብርቱካን ልጬ ማታ በልቼ አልጣልኩም፣ ታጥቤ አስቀመጥኩ ማለት ነው። እዚህ ጋር ሁለት ማንኪያ ታልባ አለ ማለት ነው። እዚህ ጋር ታልባ ሁለት ማንኪያ አለ። ይኸውላችሁ ይሄ ነው ማለት ነው። ስለዚህ ቤት ውስጥ ከአሰራር ሞክሩ። ኢትዮጵያ ሄዳችሁ አንድ ሱቅ የራሱን ትንሽ ሱቅ የራሳችሁ ከከፈታችሁ እንደዚህ ቤት ውስጥ ሳሙና ሰርተን ይሸጣለን ይኖራለን። ቀላል ነው ማለት ነው። ብዙ ጊዜ ያው ኢትዮጵያ ላይ ታውቃላችሁ ማንም ሰው በሳሙና ከሌለ ማስራት የለም። በልብስ በፊት የታይ ነው በቃ። አሁን ያለ አሁን እዚህ ጋር ዶፍ አለ። የሳሙና ዶፍ ነው እሱ ነው እኔ ፈቅፍቅ አድርጌ የጨመርኩት እሱ ነው ማለት ነው። ግን እሱ ለብቻ ፊት ታጥባላችሁ ችግር የለም። አሁን እዚህ ጋር እንደዚህ እቃ ላይ ትጨምራላችሁ ማለት ነው። አሁን እንደዚህ ወጥቷና ትንሽ ጊዜ ፍሪጅ ውስጥ ታስቀምጣላችሁ። ከዛ በኋላ
በቃ እንደዚህ አይነት ሳሙና ነው ሰራሁት ዛሬ ማለት በጣም ይቅርታ ቤተሰቦች፣ ሰዎቹ ገቡ። ሌላ ድምጽ ገብቷል። ምንም ማድረግ አይቻልም።